ቆንጆ ከኋላ ነው እኔ ቆንጆ ነኝ ግን ዋናው ከኋላ ነው ኮንፊደንስ እኔ ቆንጆ ነኝ ግን ሁሉ ቆንጆ ከኋላ ነው ቆንጆ ሰላም ዩቲዩብ እንዴት ናችሁ? ሰላም ነው ወይ? ደህና ናችሁ ወይ? ዛሬም እንደተለመደው በቆንጆ ቪዲዮና አሪፍ በሆኑ ቪዲዮ መጥቻለሁ። ቻናሌን ሰብስክራይብ በማድረግ ቪዲዮቼን ላይክ፣ ሼር በማድረግ ደግሞ ቤተሰብነታችሁን ብትገልጹልኝ ደስ ይለኛል። ዛሬ ይዣችሁ የመጣሁት ቪዲዮዎች በሸቱ ዙሪያ የተለያዩ ብቻ አዳዲስ ቪዲዮችን ይዤ መጥቻለሁ። ወደ በጣም ማቃት ሴት 6 ወልዳለች። ስኳር በሽታ መጣ ሰውየው። አንዳንዱ ስኳር በሽታ አይጨርስበት ሴክስ፣ አንዳንዱ ደግሞ ብን ያደርግበታል። በኋላ ለካ ሲተኙ እየባጠጠ ተቸግሯል። ያው ፍላጎቱም ቢኖር የለም ያ ከምሬ ነው። ይሄ እንትን ብትለው ብቆርጦ ደስ ነው የሚለኝ። ለምን መሰለህ? ይሄ መግባት ያለበት ነው። ይቺ ሴት 6 የወለደችለት ቢቀር ሴክሱ እንግዲህ በ70 ዓመት ለመንደፋደፍና አጥማጂ ውሃ ላይ ከመሆኑ ውጭ ምን ይመጣል? እኔ አያስቀኝም። ከዛ ሽምግልና ተቀመጡ። እንደነገርኩ እኔ በጣም ግልጽ ስለሆንኩኝ መስከረም እንዳትሰማ ተባለ። ከዛ ተሰብስበዋል። ከአዲስ አበባ መጥቼ እዛ እነዛ ሰዎች በራፍ ሳልፍ ሴቶች አየሁ። እንደምናችሁ ወረድኩና ከመኪና ደህና ናችሁ ምናምን አልኩና እንደው ምን አጋጠማችሁ ስል መቼም ከመሀል አይጠፋ አንዷ ሹካለ ስትነግረኝ እንዴ እሷ አሁን እሱን በትንፋሽ ለመግደል እሷም ለመሞት ካልሆነ በዚህ ላይ አልተሰራ እንደዚህ ትላለች እሷ አልኩኝ። አዎ በቃ ስም በይ እንዳትነግሪ እንዳይሰማ ምናምን ተባለ። ዋናዋን ራሷን አገኘኋት። እንዴት ነሽ ደህና ነሽ እንደምን ነሽ ምናምን አልኳትና ደህና ነኝ እግዚአብሔር ይመስገን እንደው እንዴት ነሽ? እኔ እኮ ባለፈው ተሰብስባችሁ እና አለችኝ። አሁን አንቺ ነጩን ለብሰሽ በቋሚያሽን ይዘሽ እሱንም በትንፋሽ አንቺን በትንፋሽ ከምትሞቱ ሁሉ ነገር ትንፋሽ ይፈልጋል። ሁሉ ብለን እውነቴን እኮ ነው አልቻለም። ሁሉ ነገር ትንፋሽ ይፈልጋል እና አንተ ምን ቸገረህ? ሳቅ። ትንፋሽ ይፈልጋል። ሁሉ ነገር አካሄዳለሁ። አሁን ይሄም ሰውዬ አዘዘበት 6 ወልዳ ቤትም የሞሉ ልጆች ትልልቅ ቦታ ያዙ። እሺ ከዛ ምን አልሻት? በጣም ታሳዝኛለሽ አንቺ ነውረኛ አለችኝ። ጭራሽ ከሷን ብሶ ይቅርባችሁ ነው ያልሻት? አዎ ሁለታችሁም እንዳትሞቱ ንፋስ አታችሁ። እኔ ወደ ራሴ ልምጣ። ሁሌ ወደዛ ስትጠቁም ወደዚህ የሚጠቁም ጣት አለ። ወደ እኔ ልምጣልክ። ተስፊሽ 84 ዓመቱ ነው። እኔ እንዳየኸኝ ምንድነው በእንግሊዘኛ ስትሮንግ ነው የምትሉት ነኝ። ተስፊሽ ከሚለው ውጪ ተስፊሽ የሚፈልገውን ነገር እንጂ የማደርገው የሚፈልገውን ነው እንጂ የምንኖረው እሱን እግዚአብሔር ነው የሚያውቀው ልቦናችንን የምንሆነው እንጂ በፍጹም ተስፊሽን እንደዚህ አይነት ነገር አስገድጄ የመግደል ሙከራ አላደረግበት። ምንም ማሳከኝ ምክንያቱም ቢኖርልኝ ነው የምመርጠው። እንኳን ጠያቂው ማለት ነው በቃ እንዴት ያስነሳኝ ማስቀኝ ካሜራማኖቹ ራሱ አልቻሉም። አንዳንድ ሰው እድለኛ ነው ሲያወራ ራሱ አይስቅ። ለማንኛውም ሙሉን ኢንተርቪው ማየት ከፈለጋችሁ ማራኪ ወግ ላይ ያላላችሁ
የሺቲ ለዋሾች ማህበር ተቀላቀሉ። Shadye, boom, yentem, boom. You do me like boom. Shadye, boom, yentem, boom. You go do them like juju, juju. Kakalika, kalika, kakalika, kalika, kakalika, kalika, kakalika. አጥራቸውን ክልል አድርገው መስማም እንዴት እንደሚያምሩ ጎበዝ። ሰላም ነው አባ እንዴት ነህ? ገርል ፍሬንድ አለውና ሳይድ አይ ቀደም እዛ ጋር ሾፍኩና ጃጓርን ላልቀበል ብዬ ፍሬንድ አለው አልኩሽ እኮ ማዬ። እንዴት ነው ነገሩ? ገርል ፍሬንድ አለው እሱ አይናገርም። ያንተ ምንድን ነው? አይ በጣም ተመቸኝ። አለባበስ ነው ጸዴ ነው። እኔ ምን ምሳ ምናምን ካልበላ ለምን ተደዋውለን በኋላ አብረናም ምሳ እንኳን አልበላንም። ድንጋይ በላ ይላል ግማታ አንተ ልጋብዝ መሰለህ እንዴ? አላስወራህልን እኮ ለምን እናንተ ጋር ስልክ ስጠኝና ለምን አናወራም? ውይ ማየ ስልኩ ተሰብሯል። አጋጣሚ ስልኩ ተሰብሯል። አንተ አማር እንዴ እከካ ጠም ድንፋታ አላበቤች አትምሽት ጉድሽት ራስ አፈር ይያትጋይ በጣም ልፍት ተረው እንዴ አንተም አብዝተከዋል። ምን ነው በጣም አንደበቱ ነኛል። ስንት አይነት ልጅ አለ፣ ስንት አይነት ልጅ አለ ባካችሁ። ኬኩን በእንጀራ አቤት 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 ኢትዮጵያ አቤት ኢትዮጵያ። ይሄ ነው የሚገነባሽ? ወጥ በስትሮ ያወጣል እንጂ ገነባሻል። ይሄ ቢያንስ አያውቅም። ቻይ ነው ወይኔ የሰው ልጆች የፖሊስ አርማዬ ሰላም 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 ይስፈን ሰላም ኢትዮጵያዬ። ኮሜንት ብናነብ ይሻላል። የፖሊስ ኢንፊኒክስ እኛ ቀጥ እነሱ ቀጥ ብለው እኛ ተጣመን ቢሆንስ? ድሮ ፈጣሪ ነው የሚጠብቀን። ምንድነው ምዝልግልግ የምትሉት? ይመቻችሁ ኮሚታተሮች። በቃ ሁሌ እንዳጨበጨብ ሁሌ እንዳስደመማችሁ ነው። እውነት የልቤ ነው የምትናገሩት። እንቆሱ እንካ ትኩስ እንጀራ ብላ። እኔ እኮ ከሰላ ቀጣጥና እኔ ደግሞ እኮ ዘይት የለኝም። ዘይት ፈልጌ ነበር። ዘይት? አዎ ፈልጌሽ? አዎ እንጀራ ዘይት ነው የፈለኩት። ዘይቱ እንጀራውን ብላ አንተ በበርበሬ እንዲሆን አለበላለሁ። እሺ አመሰግናለሁ። ወዘጂው እሺ ዘይት በእንጀራ አልዋ ባይበላል። አቤት ልጄ። ሀብቱ ወደ እኔ እንዲመጣ ጥቁር ዶሮ በሩ ላይ አርደጣል ብለውኝ ነበር፣ ግን እስካሁን አልሰራም። እንዴት ብትንቀኝ ነው አንተ? እኔ አባብዬ ያዘዝኩህን አድርገህ እንዴት ነው የማይሰራው? ይኸው ምንም ወደ እኔ የመጣ ገንዘብ የለም። እርግጠኛ ነህ እንዳልኩ አድርገሃል? አዎ ዶሮ መጣለሁ። ሌላ ምን አሉኝ? እኮ ጥቁር ዶሮ እንደሆነ እርግጠኛ ነህ ወይ? ብለውኛል። እንግዲህ ምን ማለት ነው ብለውኛል? እየሸጡልኝ ናቸው የነገሩኝ። እኔ ያላየሁት። ምንድን ነው የምታወራው? ሰጥለው እያየህ አልነበረም እንዴ? እሱማ ግን በህይወት ያለ ዶሮ ስላላገኘሁ ሸዋርማ ነው በሩ ላይ ጣልኩት። ማለት ሸዋርማ ነው ያው ዶሮ መሆኑ አይደል የተፈለገው? የጥቁር ዶሮ ነው ብዬ ስጠይቃቸው ላ ብለውኝ ነበር። አዎ ማለት መሰለኝ። ምን ይባላል አሁን? ወደ ቤት እንመለስ ነው አይደል? እንደዚህ አይነት ሰው መልከም አሩስቶ ይሻል ነበር። በጌታ ጌታስ ማለት ጠንቋዩ። እሺ ኤልፎራ ነው ያበሻ ዶሮ ነው። በሱ ምክንያት ጠንቋዩ ራሱ ወደ ፈጣሪው መጣል። ደግሞ ያው የክረምት ትምህርት ብሉ እንዴ? እኔ መጂ በስነ ስርዓት የበጎን ተማርኩና ነው የክረምት የምትለው እንዴ? አራድቡ ሚኬደን ደግሞ ግዴታ ነው። አትመዘገቡም ቀጣይ አመት ምን አለ? ወንድነህ አትመዝግበኝ። ወንድነህ አንተ አድቡ እንዴ? አይደረግም። የክረምት እጥፍጥፍ ብለን ነው እንዴት ማለት ያለብህ ሚኬደን ሁሉና ደይኩና እንደረስ ቻማችሁ። በቃ እንግዲህ አንተንም ከጫሩክ እንግዲህ በዛውም እያሰብክ ገረክ እሺ በኋላ ለራቴ ቢሪንዳ እንድትገዛልኝ በኋላ ለራቴ ቢሪንዳ እንድትገዛልኝ። እሺ እሺ እሺ። አዎ ሂሳብ አምጧ። ገንዘብ ገንዘብ ገንዘብ። አዎ ገንዘብ
ምን ነው ተንተካከዛልኝ እስትፈታ ሰጣል አይፈታ እስከ መቼ ይታሰራል ይፈታ ይውጣ ማዝናሽና ገንዘብ ያላቸው ቁርኝነት ከባድ ነው ወይ መከራይ አሁን ኮሶ ሚል ቴስት ያለው ምግብ ልታመጣው ነው ካልበላው ደግሞ መከራ ኤክስ ጋር በላ ምናምን ልታይ አመጣሽው አይ ቆንጆዬ ነው ሰራውልህ ታሪክ ቅመሰው በጣም ነው የሚጣፍጠው እንዴ ምንድነው ይሄ ሁሉ ተመላሽ ነው ሁሉም አይነት አራን ሴትዮ ነው ያባወራሽ ነኝ ተመላሽ ማቅረብ ጀመርሽ ለኔ ቡሌ ራሴ ሰርቼልህ ነው በጣም ነው የሚጣፍጠው እሺ ዞር በይ ከማጅራት ላይ ቀምሶ ነው በሏል ለዝም ብለህ ዞር በይ ታዲያ ምን እንትለው ካንተና አይደለ ምንድነው ምን አገኘሁለት ምንድነው ምን እኔ ጥም አድርገን የሰራሁት ፓይስትራሽን ፓይስትራሽን ምግብ ከነፍሪዝሽ ማፈርፈር ጀመርሽ ውሃ ከርልሽ ልብላው ነኝ አልበላም እንዴ ምን ሆናችሁ ደግሞ ሴትዮዋን ነገር በልኝ ይኸውልህ ምግብ አቀረበችልኝ በላሁት አለሙ ኃጢ አንድ ነገር ነው እንኳንም የፈረሱ ጭራ ሆነ በዛ ላይ የእሷ ጸጉር ቢሆን ቆሮቆሩ ጉሮሮ ላይ ኢንፌክሽን ፈጥሮ ሌላ ጉዳይ ነበር ይኸውልህ ዛሬ ጸጉሯን ካበላችኝ ነገ ጇ ላይ የምለጥፈው አርቲፊሻል ጥፍር አለ እሱ ከምን እንደሚሰራ ታውቃለህ ከአህያ ኮቴ የአህያ እግር ልብላ ጭስ የአህያ እግር ልብላ እኔ በጣም ነው የሚመቸኝ እውነት ጭራሽ ጥፍር ከአህያ ኮቴ ነው የሚሰራው እኔ እንኳን አልጠቀም እኔን አይመጣም እንጥሽ ከመቼ ወዲህ ነው እንደዚህ አይነት እንትን ያመጣው እንጥሽ እንደዚህ አይነት እንጥሽ ጀመራችሁ ደግሞ ጋቢና ገብታና ከኋላ ሁለቱ ጓደኞቹ አሉና እየሄድን ነው ከመካኒሳ ለቡ ያደረስኳቸው ሴቶች ከዛ ከፊት ያለችው እንጥሽ አልኩና ከኋላ ለካ ጓደኞቿ ባህሪዋን ስለሚያውቁ ከዛ ደገመችው እንጥሽ አልቻልኩም በቃ ይቀጣ እናቴ ይሄ ነገር እንጥሼ ነው እግዚአብሔር ይሄ ነገር እንጥሼ ነው አልኳት ያ አይ እኔ ይማርሽ ለማለት ነው ታዲያ ቅላጼው ምንድነው መጨረሻ ላይ ምንድነው መጨረሻው ቅላጼ አይ እናስነጥስ ግን ራሳችን አንዳንዱ አንዱ ሰውዬ ከዚህ ጋቢና ፊት ወደ እኔ ዞር አስለኝ አፍንጫዬ ጎርጎ ሰውዬ ምን ፈልጎ አንዳንድ ነገር ነው የሚያረጋችሁ ስታስነጥሱ አንዳንዶቻችሁና ራሳችንን እየተቆጣጠርን አንዳንዱ በቃ ያስነጥስ መጥቶ ሲመለስ ማለት ነው በቃ ህይወት ነው የሚመራው በቃ ግን ስናስነጥስ ራሳችንን እየተቆጣጠርን እንጂ ጋይስ ውልቅ እኔ እንደው ከሴቶቹ የሰውየው ነው እንደዚህ ብሎ ይመጣል ያለው ፓርት አልቻልኩም አሁን ያችን ራስ እኮ እንጥሼ ብላ ስትል አንተ ደግሞ ይማርሽ አትላ በፊልተር ብቻ ነበረ ቆንጆ ይመስልሽ በአካል ግን በጣም ቆንጆ ነሽ የምር በጣም አመሰግናለሁ እሺ አንዴ ቶይሌ ደርሼ ልምጣ ሂሳባችን ስንት መጣ እስከ ቴካዌ 2500 ሄሎ ጓደኛዬ በደህና ሰዓት ነው የደወልኩ ባለፈው አብራችሁ ትሰራላችሁ ቲክቶክ ብለ ያስተዋወከልኝ ነይ ዛሬ ብዬ ብጋብዛት 2000 ምናምን ብር ልታስከፍለኝ አረ የሆነ ነገር ፍጠር ጓደኛዬ አይሽ እሺ ቆየሁብኝ ይፈጥራል አረ አልቆየሽም እኔ አንቺን መጠበቅ ስራዬ አይደል እንዴ ብዙ ቴክስት እየገባልሽ ነው ምን ቴክስት ነው እወድሻለሁ የኔ ሁሉ ነገር እንዴ ምንድነው ይሄ ድሮውንም ተኔ ጓደኛ ጋር ጠረጥርሽ ነበር
በጣም ብዙ ጊዜ ግርም የሚለኝ ማለት ዳንስ ላስተምራችሁ እችላለሁ። በነገራችሁ ላይ በጣም ላስተምራችሁ ላሳያችሁ እችላለሁ። ኳሊቲው አለ። ምንድነው አንዳንድ ዳንሰኞች ምናምን ያለውና ዋሽ ጎን ኦን እንዴት እንደዚህ ይደረጋል? ዳንስ እንዴት አሁን ለምሳሌ ታይ 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 እንዴ ዳንስን እኮ ተቀነጣጥሰህ እኮ ነው። ምንድነው እንደ ምናምን ምን አይነት ቅርጽ ነው እየወጣ ያለው? የፊት ቅርጽ በቃ ሸንኮራ ያኘከ አይነት ፊት፣ ማንጎ የተመጠጠ አይነት ፊት ነው የታያለው። ለምንድነው ትክክለኛውን እንቅስቃሴ ማታዘው? ምንድነው በፊት እኮ የሆኑ ዳንሶች ይኖራሉ። በፊት ምናምን አላ ያንተ ይሻላል ምናምን ነገር ማለት ነው። ምንድነው ያኛው? ምንድነው ትክክለኛው ዳንስ? ይሆናል በፊት እንኳን ብትጠቀም ይሆናል ምናምን አይነት ነገሮች ነው ቢሆኑ ተመራጭ ነው ባይነኝ። እቺን አሳክሏት ስልጠና ሰጣለሁ። በቃ እቺ ፓርትን የተመቸች ድመቶች ገላቸውን ሲያጸዱ አይነት ነገር ነው። የቤት ሰራተኛችን ያው የበሩን የዋናውን በር ቁልፍ ይዛ ሄዳ ገንዘብ ደግሞ ወስዳለች። ብዙ ካልሆነ ተውላቱና እያላችሁ ነበረ። አክቹአሊ ገንዘቡ ብዙ ነው። የታሰረ ብር ነው የወሰደችው። በላስቲክ የታሰረ የድርጅት ብር ነው የወሰደችውና ብሩ ብቻ ሳይሆን ባይዘው የደረሰበት ሰው ይገባዋል ብዬ አስባለሁ። አንድ ሰው የምታስጠጉት መቼስ ስታምኑት ነውና ይዛ ሄደችው የራሷ ልብስ ራሱ ባለቤት የገዛችላት ልብስ ነው። ከኛ ጋር ካፌ ሪዞርት የትም ስንሄድ ፈታ ብላ የምትመጣ አይነት የቤት ልጅ ናት። እኛ እንደ ሰራተኛ አስበናትም አናቅምና ይሄ ነገር ልባችሁ ነው የሚሰብረው ስላልደረሰባችሁ ነው እናንተና ከገንዘቡ በላይ የሆነ ሰው እንደዚህ አምናችሁ ትንሽ እንትን ብላችሁ ከዛ ይህን ያክል ሲዳፈር ጨጓራችን ነው የሚልጠውና ቸግሯት ይሆናል ምናምን አይ አንደርስታንድ አደርጋለሁ እሱ ነገር ግን በጣም የሚያበሳጫችሁ ነገር ይሄ ነው። የደረሰበት ሰው ይገባል። ቸግሯትም ቢሆን እኮ የምትሰራበትን ቤት ብር መዝረፍ የለባትም። ምንም ቢቸግራት ቀጥሮ ነው እያሰራት ያለው። ስለዚህ ደሞዟን እንጂ ገና ለገና ስለቸገራት ተብሎ ይዘረፋል እንዴ? አሁን ያመጣኝ ሹፌር ወደሽው ነው ማማሩ? ኧረ ወደ ከነ መኪናው እንጂ ማንዴስ አንቺ መኪና አይተሽ ወሳጣራ ላይ እንጂ ሸገን ቁመቱ አይ ሲያሽከረክረው ደግሞ እንዴት ሲያዞረው ደግሞ እንደዚህ ያርጎ ሲያዞረው እና አሁን ደስ አለሽ? አዎ ልቧንም ያዞረው ተድሌ ፍርድ ይደለ ይሄ በቃ አጋባሻለሁ እስቲ ዋላ ገው እኔ ደግሞ የታየኝ የሷ ውበት ናቹራል ውበት እንዴት እንደምትል ብርቅ ነው። እረፍት የለውም እኮ ነው የሚሉት የኔ ቆንጆ። አንድ ቀን አያልፍም። እውነት ሲመጣ አስታውቃቸዋለሁ ይለኛል። በጣም ቤቢ ቦንጆር ደህና ነኝ። Did he say ደህና ነኝ? Bro, you should have to say je m'appelle. It's French, come on. Pasito, suavecito. ከስምንት ቋንቋ በላይ መናገር ይችላል። I don't brag about it, but ያው ከተማርክ ኖርማል ነው። ብዙ ሰው ይናገራል አይደል? እኔ ምለው በጣም ይቅርታ ሳልጠይቃችሁ ለሷ እኔ ያለው እናንተ ግን ጥላ ይዛችኋል። ስለምን ጥላ ነው የምታወራው? በዚህ ፀሐይ ዘንባለ እንደ ጥላ የምትለው? ና I'm not talking about the rain, but come on. በጠራ ፀሐይ እንዴት ይዘንባል? ጅብ ካልወለደ የስጦታ ዝናብ ዶፉ ሊረግጠው ስለሆነ እሷ ላይ እናንተን እንዳይመታችሁ ብዬ ነው። ስጦታ ቤቢ 24 ካራት 30 ግራም one more እኔ ልጨፍን? ምን ማለት ነው? እነሱ ፊት ልታሸማቂኝ ነው? ምን መናገር የፈለግሽው ነገር አለ? የመጀመሪያሽ ነው በየቀኑ እንዴ ስጦታ ማመጣው? ታዲያ አዲስ ናቸው ለማች ናቸው ይባላል። ተይ አይና አይጨፈን። ይሄ ጎጂ ባህል ነው። የለወጉ ምናምን እንደዚህ ነገር ተይ። ሶፊት አይከፈትም መቼ የሚባል ነገር አለ። አንድሮይድ የሌለው አለ። ሌላም በጣም ይቅርታ ካላስቸገርኳችሁ ለቤቢ ዛሬም ሌላ ጊፍት አለኝና ካን ዊ ማለት በእናታችሁ ጆይን አስ እባካችሁ ምንድነው እሺ ሁሉ ከቀለበት በኋላ ምን ነው ውስጥ ነው እባካችሁ ምንድነው ወንድም ትዳሬ ልታፈርሰው እንደዛ ነው? አንበሴ የኔ መስሎሽ ነው ሁሉ? እንዴት ምንድነው ትደበራለህ እንዴ?
5-4 ቤት አለ እንደዚህ አይነት ቤት እጄ ላይ ማለት ነው። ኮንትራክተር ነኝ ስልሽ እንዴት ማፏገሪያ ነው። ይኸውልህ ስጦታውም ከአንድ ቀን አደር በኋላ ልክ የምቀበላት ነው። ምንድነው ፕሌየሩን ፎግር እንጂ ተጫወተው እጅ ላይ ሰው ይኑር እንጂ እንዲህ ነው ቤት ሄዳ ለአንድ ቀን አዳር ከሳ እናቱ ተሸም እንዴት ናችሁልኝ? ዛሬም ተመልሻለሁ ከአጀንዳዬ ጋር በዝርዝር ይቅርታ የምጠይቃችሁ ሰዎች አሉ። እነዚህ ይቅርታ የምጠይቃችሁ ሰዎች ምንድናቸው? ከማግባቴና ከመውለዴ በፊት የፈጸምኩት በደል አለና እንቀበላለን። ጠይቃቸው 5 ናቸው። በዋነኝነት 4 ናቸው። አንደኛው ቲፕ ነው። መጀመሪያ ለልጆቻችሁ ለምንድነው ስልክ የምትሰጡት? ለምንድነው ስክሪን ታይም ያላቸው እያልኩ የተመጻደቅኩባችሁ ሰዎች ባካችሁ ይቅር በሉ። ሁለተኛ ለልጅ ለምንድነው ጣፋጭ የምትሰጡት? ጤናማ ምግብ ብቻ ነው መመገብ ያለባቸው። ለምንድነው ጥብሳ ጥብስ የምትገዙላቸው? ይቅር በሉ። ሌላ ምንም አይደለም። ሶስተኛ የኔ ልጆች ግን አይኔን አይተው እንዲረዱ ነው የምፈልገው። ገና እንዲህ ስላቸው በቃ ያልኳቸው እንዲያደርጉ ነው የምፈልገው ምናምን ብያለሁ። እንዲህ አድርጎኝ ነበር። ይቅርታ ለማለት ነው። አራተኛ የምን ምግብ ማስመረጥ ነው? ልጅ የሰጣችሁትን ነው መብላት ያለበት። የምን ምግብ ማስመረጥ? ይሄን አልበላም ካሉ ይተውታ ምናምን ያልኩማ ብያለሁ። እንዲህ ብያለሁ። አምስተኛ ወይ እናንተ ምን አይነት ደግ ብትሆኑ ይቅር እንደምትሉን አላውቅም። አምስተኞቹ ደግሞ በጸባይ ስለማትይዟቸው ነው እንጂ ሰራተኞች ቶሎ አይወጡም ነበር። እንዲህ ብያለሁ። እናንተ አላስገድዳችሁም፣ ይቅር እንድትሉኝ አላስገድዳችሁም። ግን ይቅር በሉኝ። እንግዲህ ይቅር በሏት። ዛሬ አጋጣሚ ነው የምነግራችሁ። የምር የሆነ አጋጣሚ ነው እና ሃይገር ይዤ ነበረ። ሃይገር ያስኩኝ እንዴ ጫፍ ሳፍሬ ማለት ነው። ከዛ ጥግ ላይ ነው የተቀመጥኩት፣ መጨረሻ ጥግ ላይ ማለት ነው። ከዛ ፋይናል መውረጃችን ደረሰ። ጥግ ላይ ስለተቀመጥኩ መጨረሻ ላይ ነው የምወርደው። ሰዎቹ ወረዱ። ልክ እኔ ስደርስ ምን አለ ቀጥላለሁ አለ ማለት ነው። ቀጥላለሁ ሲል ማአት ሰዎች ውጪ ዳሉ የሚገቡ እኛ እስክንወርድ የሚጠብቁ ማለት ነው። እና እኔ ነኝ የምጠበቅ ያለሁት ለእነሱ እንዲገቡ። ከዛ ልክ አንደኛውን ደረጃ ወርጄ ሁለተኛው ደረጃ ጋር ልደርስ ስል ሰዎቹ አልቻሉም። ሌላ ወጡ ማለት ነው። በቃ ሌላ ወጡ ስላችሁ እንደዚህ አይነት ፕሬሸር አላውቅም በእውነት ወጡብኝ። አይኔን በጨፍን ብገልጥ የሚታየኝ ጥቁር ነገር ነው። ያንዱ ሰውዬ ሆዱ እዚህ ፊት የሌላ ያለው ምናምን በቃ የሌለ ገባው ውስጥ በቃ ውጥንቅጥ ውስጥ ገባው ማለት ይሄ ነው በትክክል። ዞር በላይ ምናምን ብዬ ሆዱን ገፋለሁ። ምን ላድርግሽ ማም? ከዛ ወዴት ልሂድ አልችላቸውም። አጌንስት ዘ ፕሬሸር ነው እንትን እያልኩ ያለሁት እየፈለፈልኩ ያለሁት ምንም አልቻልኳቸውም ማለት ነው። ከዛ ልላችሁ ተስፋ ቆረጥኩኝ። መሄድ ሲያቃይ ተስፋ ቆርጬ ቆምኩኝ። እሌሌ መረማመድ ጀመሩ ማለት ነው። በቃ በሌሌ ስላችሁ የምሬን ነው። አንዱ እንትኑን ይዞ ብረት ክሬቲቪቲው ወድጄዋለሁ። ዘሎ ይገባል። ያው እንግዲህ በጥርስ ምክንያት ጫት ለማይቆም እየፈጨ በጁስ መልክ ይሰጣችኋል። በፊት ሀረር መላለስ ነበር ለስራና እዛ ምን አየሁ እየወቀጡ በሙቀጫ እየወቀጡ ሲቀሙ አይቻልም። እየረገጡኝ ነው። ከሱ የበለጠ ደግሞ ይሃልሹ ሞለቅ ጀምሯል። ያኔ በቃ ያሲልት ያኔ ሲሪየስ ነው ጉዳዩ፣ ሲሪየስ ነው። መጀመሪያ ጮክ ያለው ባይደው ጮኬ ነበር። ልክ ሰዎቹ እንትን ሲሉብኝ ያልኩኝ በፊት ጮክ አላውቅም ስላችሁ ምሬና ጮቴንም አላውቀውም። ከዛ ይዛኔ ግን ጮኩኝ። ማን ይስዋኝ በቃ ተውጦ ቀረ ማለት ነው። እዛው ቀረ ይላል ማንም አይሰማኝም። ገሌሌ ተላለፉብኝ። ከዛ እንዳልኳችሁ ሱሪ ሞለቅ ጀመረ። የዛኔ ሱሪን ያስኩኝ ባንድ እጄ ተፈራ ደረሰኝ። ከዛ ልመለስ በቃ ምንም ማድረግ አልችልም። ወደ ሃይገሩ ልመለስ ብዬ ዞር ብል ደረጃ አለ። ለካ አንድ ደረጃ የወረድኩት በዳዴ ወይ እንዴት ውጣ እሌሊ ናቸው ሰዎች አሉ። ስለዚህ መውጣት አልችልም በዳዴ ያቺ ነገር ዙሬን ይዤ በዳዴ ገባሁ። ከብቼ ማን ሉቃስ ማለት እንግዲህ አስተያየቱበት አጥቶባችሁ በጩበት ሰው ሲኖር አንድ ነገር ነው። አሁን ማን ላይ ልጩ ገብቼ ቁጭ አልኩኝ። እስኪ
እስኪገቡ ድረስ ፖኒቴል ምናምን ምንድን ነው ይሄ ሄድ ባንድ አድርጌ ነበርና ሄድ ባንዱ ፖኒቴል ሆኗል ወርዶ ምናምን። በቃ ጌታዬ ሆይ እስኪገቡ ጠብቄ ከኔ እንደረች ወረድኩኝ እላቸዋለሁ። ለማንኛውም መጨረሻችሁ ተቀበጡ ሀገር ይቀባል ይባላል እንዴ? እኔ ከዚች ልጅ ነው የሰማሁት። ከለከለ ነው ናይንቲስ ወፍ ለመያዝ ዘጠናዎች እንደው ስሞትላችሁ ኮሜንት ጻፉልኝ። ዘጠናዎች ኮሜንት ጻፉልኝ። እሺ የዱር እንስሳ ክብር አግኝቶ 4 ኪሎ ቤተ መንግስት በገባበት ሰዓት አንድ ነገር መናገር እፈልጋለሁ። ተወኝ። ይሄ መልእክት ለጠቅላይ ሚኒስትራችንና እንደዚሁም አርባ ምንጭ ላይ በሚገደሉት ዝንጀሮዎች ዙሪያ ነው። ይሄን መናገር የምፈልገው ምንድነው? አርባ ምንጭ ውስጥ ዝንጀሮዎች ሊገደሉ ነው። ብዛታቸው ጨምሮ መኖሪያ አካባቢ ላይ እየረበሹ የተለያየ ነገር እያደረሱ። አርባ ምንጭ በጣም ተፈጥሮን የሚወድ ህዝብ ነው ያለው፣ ኔቸርን የሚያከብር ህዝብ ነው ያለው። ተፈጥሮ ከሚከበርባት ትልቁ ስፍራ አንዱ አርባ ምንጭ ነች እናውቃለን። እና ምንድነው ማለት የምፈልገው ይሄ ዝንጀሮ መገደል ማለት ከባድ ነገር ነው የምላችሁ። ስንት ሚሊዮን ዛፎችን እያስተከሉ ለእንስሳ ምቹ እያረጉ ስንት ነገር እየሰሩ ለተፈጥሮ ክብር በተሰጠበት ሰዓት ይሄ ማድረግ በዓለም ዙሪያ ያስወቅሰናል። ሁለተኛ ነገር ኮፕ ሰርቲቱ ልታዘጋጅ ነው እንግዲህ ሀገራችን ከናይጄሪያ አሸንፈ። ይሄ ማለት ትልቅ ነገር ነው ግሪን ሌጋሲው ላይ ባመጣችሁ ለውጥና ኮፕ ሰርቲቱ ደግሞ አንዱ ዓላማው እንስሳቶችን መንከባከብ፣ ከአዳኞች መጠበቅ፣ እንዳይገደሉ ከተለያዩ ጉዳቶች መታደግ ነው። ምክንያቱም ብዙ ሰዎች የዚችን ሀገር እድገት የማይወዱ ይህንን ልማት የሚቃወሙ ሰዎች እቺን አገኙ ማለት በቃ በጣም ብዙ ነገር ነው የምትደረገው። በዓለም ዙሪያ ያስተቸናል። በዛ ላይ የአባ ገዳ ልጅ ሀገር እየመራ ሀገር እያስተዳደረ ነው በሚባልበት ሰዓት ገዳ ስርዓት ደግሞ ታውቃላችሁ፣ ለእንስሳ ለዛፍ ለምን ያለውን ክብር ታውቃላችሁ። እና ይሄ በዚህ ሰዓት እንደዚህ ተፈጥሮ በተከበረበት አራዊት በተከበረበት ዘመን ይሄ ማድረግ ደግሞ በጣም ተከቢ አይደለም እና ዓለም ላይ ነው የሚያስተቸን። እዩ እነዚህ ማለት ለሰው ልጅ ቅርብ ናቸው። እጃቸው ራሱ ተመልከቱ፣ አሻራ አሉ። እንደ ሰው ለሰው ልጅ የቀረቡ ናቸው። ዓለም ላይ እንኳን ካያችሁ አንድ ዝንጀሮ የባቡር ሰራተኛው አሳዳጊው የባቡር ሰራተኛው ሲጎዳ የባቡር ሰራተኛውን ስርዓት በዛ ምትክ ሆኖ የሚሰራው ዝንጀሮ ነው። ሐውልት ራሱ እንኳን ቆሞለታል። ይሄ ዝንጀሮ እንኳን አይታችኋል። ግሪን ሌጋሲ ይሁንና ፓርቲቱ የሚለውን አሁን አዲስ እየሰራው ነው። ፒን ያረኳቸውን ቪዲዮዎች ቲክቶክ ላይ እየገባችሁ እዩ። ቆፍሮች ግን ሲተክል ዛፍ መቁረጥ ሲከለከል፣ አሁን ደግሞ ለኮፕ ሰርቲቱ ብዙ ነገር እየተዘጋጀን ነው እና እዛ ላይ ደግሞ ትልቅ ስራዎች እየሰራ ያለ ዝንጀሮ ነው እና ሰው መግደል ማለት ነው። አንዳንድ ሰው ብዙ ጥፋት ይሰራል እዚህ ምድር ላይ ጥቅምም የሌለው ሰው አለ። ይሄ ዝንጀሮ እንኳን አንድ ስራ ሰርቷልና እነዚህን መግደል የለብንም። ወደ ቱሪዝም ወደ ጥሩ ሀሳብ መቀየር አለብን። ዮሰን ጌታውን በጣም ነው የማመሰግነው። ደውሎ ይሄ ነገር እንዴት ይሆናል ያሬድ፣ እንዴት ነው እንደዚህ የሚሆነው፣ ምን ማድረግ ነው የምንችለው በዚህ ነገር ዙሪያ ብሎ ደስ ይላል። አርቲስት ለአርቲስት እንደዚህ አይነት ነገር ላይም አብረን ስንቆም በጣም ነው ደስ የሚለው እና አርባ ምንጭ መጥቼ ያለውን ነገር ለማስተካከል የሆኑትን ነገሮች ለህዝብ ጥቅም የሌለ ሰው የለም። ከዛ እነዚህ ነገሮች ወደ ቱሪዝም እዚህ ጋር ላርምክ ብዬ ነው። ጥቅም የሌለ ሰው የለም። ያው በቤተሰብ ማል አልገባም። ዝንጀሮ መርቅኖ ነው መሰለኝ እያለ ነበር። ምን እየለቀመም እንደሆነ ካገጭክ ላይ አላውቅም። ብቻ በቤተሰብ መሀል አልገባም። ግን ጥቅም የሌለ ሰው የለም። ኦኬ እኔ የምለው መቼም ወዳችሁት ነው አይደል እዚህ ድረስ ቪዲዮን እየተከታተላችሁ ያላችሁት። ስለዚህ ታዲያ ሰብስክራይብ ዋን ኳታ
እሞዬ አንዴ ስሚኝ አንቺዬ ማደነው አንተ አትተወኝም እንዴ? ማደነው የምታካብጂው ስልክሽን አንዴ ተባልሽው ቀጥ ብለህ ከዚህ ሰፈር ማጠፋ ከሆነ ወንድሜ ነው የምጠራልህ። ሰገው በእናትሽ ምንም በማስፈራራት ምናምን የሚሆን ነገር የለም እኮ ወንድም አይደለም ወንድሞች ለምን ይዘሻምጫው ምን ያው መቶላ አላወራው ማንዬ ሲስተር ተመችተኛል እሱ ነው እንዴ ወንድምሽ ምንድነው የትን ያስቸገርካት ነው እንዴ በየ ብዙ እንድጮይብኝ ምናምን አልፈልግም ጭራሽ ባላው አራወጣው አረ በታኝ አይደለ እኔም ወንድም አለኝ እሱ መጣለው እሺ ታውቁኝ እሱ ጋር ወንድሜ ምንድነው አንተ በተከበርክበት ሰፈር ስደበደብ ዝም ትላለህ እንዴ የታባቱ ነው ያለው ይሄው እሱ ነው አንተ ነው ወንድሜ ነው የመታው አዎ ነኝ አረ ቢተረበያ እኔ በፈረስ አንቺ በአህያ እንደዚህ ያልን ስንከራከር አስጀምላት ፈረስ ርግዜ እንድትደርስ የታሰረገላ ተምታይኔ የገላ እናት አባት ሰምቶት ቀን ተቆርጦ አባወራነት ተረጋግጦ አቦታ ክስቶችሽ ተሰብስበው ምን አባታቸው ነው እንደዚህ ምንድነው ትነሳለህ እንዴ በዚህ ሰዓት ምን አይነት ነው ና ወደዛ ወይኔ ምን ተቀጥቅጠናል እንዴ መጣ ነው ዛጋ አበቃን ወንድሙንም መንታውን አግኝቶ ነው እንዴ አረረረረረረ ሌላ በቃል ተተክቶልናል ቆንጆ አይደለም ከኔ በላይ ቆንጆ ከኋላ ነው እኔ ቆንጆ ነኝ ግን ዋናው ከኋላ ነው ኮንፊደንስ እኔ ቆንጆ ነኝ ግን ሁሉ ቆንጆ ከኋላ ነው ቆንጆ ባስ እየጠበቅሽ ነው መቼም አትለወጥም ዲዋነ ብለሽኝ ይቻው ይኛውን ምናጢ ወይ መደሆነ ያለ ዛሬ በሰ ይረዳ ሰው አለ ብቻችን ቪዲዮ እንዲ አይተናት እንመለስ ግን በሐሳብ ነው የምንረዳው በገንዘብ አይደለም በቃኝ ብቻ አይተናው እንመለስ እንዴት ናችሁ ድሮፕ ሺፒንግ ልጀምር ነበር ግን ድሮፕ ሺፒንግ ማለት እንደሆነ አላውቅም እና ድሮፕ ሺፒንግ የምትሰሩ ሰዎች ኮሜንት አድርጉልኝ ወይም አብራችሁ መስራት የምትፈልጉ ምንድነው ድሮፕ ሺፒንግ ሲባል ኢትዮጵያ ላይ እንደው በወረቀት ምናምን ቀላል ይመስላል አሪፍ የሚያዋጣ ስራ ይመስላል ግን ወደ ሪያሊቲው ስንመለስ በጣም የሚያስጠላ በተለይ ኢትዮጵያ ሀገር ከሆንክ ሚዲያክም እና በቃ ኦልሞስት 99% ኦፍ ታይም አይሳካም ሞክሬዋለሁ በዚህ ክረምት ለመስራት ሞክሬ ነበረ ብቻ በጣም መሰናክል ከዛ በኋላ መሰናክል ብቻ የሚባል አይነት ስራ ነው ለምን እንደማይሆን የሚያስረዳ ቪዲዮ ዩቲዩብ ላይ ፖስት አድርጌያለሁ ኤሊት ቲች አት እኔ በሱ እድሜ እኮ ማለት ነው እንዲ ጥፍሬን አሁንም ለነገሩ ጥፍሬን በጥርሴ ነው የምቆርጠው ግን የሚገርም ነው ልጁ ካያችሁት በጣም ብዙ እንትኖችን ዌብሳይት እንትን የሚል ልጅ ነው እና ከአቅሜ በላይ ነው እኔ ራሱ ከአቅሜ በላይ ነው የቀሩትን 46ቱን ከመበተኔ በፊት ግን ዶንኪቲው ምን አይነት አደጋ ውስጥ እንዳለ ዛሬ ምሽት 3 ሰዓት እነግራችኋለሁ በትክክል የምትወዱኝ የዶንኪቲውን ስራ የምትወዱ የምትደግፉ ሰዎች ይሄ መስማት አለባችሁ ምሽት 3 ሰዓት ዶንኪቲው ላይ እንገናኝ ምንድነው የተፈጠረው ማለት ብዙ ነገር ያየው ነበር ቲክቶክ ላይ እሺ ምን አጋጥ እስቲ ደግሞ በሱ ዙሪያ አንድ ሰው አስተያየት ሰጥቷል እስኪ እሱን እንይና እንመለሳለን ትላንትና ስለ ኮሜዲያን እሸቱ አንድ ቪዲዮ ሰርቼ ከመጫኔ ሪፖርት አድርገው አዳከሙት ማለት ነው እና ቫይራል እንዳይወጣ አደረጉት ሶ ዛሬ በደንብ ሼር አድርጉት እስከ መጨረሻው ቪዲዮውን እዩት ሪኮሜንዴሽኑ ከፍ እንዲል ማለት ነውና መቼም ስለ ኮሜዲያን እሸቱ አሁንም የምነግራችሁን ነገር ባልናገር እኔም ይጸጽተኛል እግዚአብሔርም ደግሞ በእውነት አይወደውም እንግዲህ በሐሰት ስንት ነገር እየተወራበት እኛ ደግሞ የምናውቀውን እውነት ብንመሰክር መልካም ነው ማለት ነውና ለበጎ አድራጎት ለቤተክርስቲያን ለተለያዩ ተቋማቶች በጎ ስራ ሲሰራ
ኮሚሽን ይቀበላል አሉ የሚል ጥያቄዎች እየተነሱ ነውና እስኪ ማቀውን ልንገራችሁ። በሁለት ከፍዬ ነው የማየው። አንደኛ አንዳንድ ወንድሞቻችን እና እህቶቻችን መቼም በዚህ ጊዜ እንደ ሰው ለገንዘብ ብሎ ሰው በሚገልበት ጊዜ፣ ለገንዘብ ብሎ ሰው በሚያሳብድበት ጊዜ፣ ለገንዘብ ብሎ በኢየሱስ ክርስቶስ ስንት ነገር በሚያረግበት ዘመን የትም ፍጪው ዱቄቱን አምጪው በባሌም በቦሌም ብለህ ይለፍልህ ምናምን በሚል ትርክት ያደገ ማህበረሰብ እንደዚህ አይነት የሸእቱን የሞራል ልዕልናና የሐቀኝነት ደረጃ ሲሰማ ሊቀበል አይችልም፣ ወይም ደግሞ መጠራጠሩ አግባብ ነው። የሚያስደንቀው ነገር ግን ኮሜዲያን እሸቱ ልክ የበጎ አድራጎት ሰርቶ ሲጨርስ ይሄ ልጅ እንደው ቢሮውን ዘግቶ መጥቶ ይሄን እነዚህን ሁሉ ልጆች ይዞ መጥቶ እኛ ደግሞ ማሰብ አለብን ብለው አግባብም ነው ብዬ አስባለሁ፣ በእነሱ ሳይድ ማለት ነው። እስኪ ልጃችን ወንድማችን ኮሜዲያን እሸቱ እንደው ይችን ነገር ብትደግፍህ እንደው ለቢሮ ብትሆንህ ብለው ገንዘብ ሲያቀርቡለት ይሄንም ብላችሁ ለማመን ቢከብድ ገንዘብ እኮ ነው። ምክንያቱም ብዙ በሚሊዮን ዶላር ስለሆነ የሚሰበስበው ሲያቀርቡለት እንኳን እንዴት እንደሚጸየፍና እንዴት ነርቨስ እንደሚሆኑ ብታውቁት። እኔ ከምስጊን ወንድም እህቶቼ $10 $20 ለቅሜ እኔ ልወስድ ነው ብሎ ነው የሚቆጣው። የሚቆጣበትን መጠንና ቶኑን ብታዩት የእውነት ንስሐ ትገቡበታላችሁ። እሸቱን የምታሙ ሰዎች ማለት ነው። የእውነት ትጸጸቱበታላችሁ። በቃ እንዴት እንደሚጸየፍ ብታዩት አሁን ይሄን ማለት ለእሸቱን በደንብ ለምናውቀው ሰዎች ራሱ እንዴት እንደሚያም ልነግራችሁ አልችልም። ያ ማድረግ የማንችለውን ነገር ሌላ ሰው ሲያደርገው ማመን ይከብድናል። አረ የማይታመን ነገር ነው፣ አረ ዝም በለው ምናምን ነው የምንለው። ምንም ማድረግ አይቻልም። እንግዲህ የሚገርማችሁ ነገር እንኳን ኮሚሽን ሊቀበል እሱ ራሱ የሚለግሰውን ገንዘብ ብትሰሙ ትደነግጣላችሁ። ግን ሰው ቢናገረው እግዚአብሔር ከመዝገቡ ላይ ያጠፋዋል። ለምን? እኛ ከተናገርነው በምድር ይከፈላችኋል ስላለ እግዚአብሔር ሰው መስማት የለበትም። የምታረጉትን መልካም ነገር ሰው ሊሰማ አይገባም። ግድ የለም፣ ዋጋ ከእግዚአብሔር ነው። በጣም የሚወዱት ሰዎች ከአሜሪካን ሀገር ስጦታ ይዘውለት ሲመጡ እንኳን እሺ እስኪ ይቺ ነገር ታግዛለች ብለው ሲሰጡት እኔም ማሰርቼ እየበላው አይደል እንዴ ይሄ ገንዘብ የሚገባቸው አሉ ብሎ ሰዎቹን ቀጥታ ወስዶ ለሚገባቸው ለምስኪኖችና ወይም ደግሞ በህመም ላይ ላሉ ወንድሞቻችን እህቶቻችን ገንዘቡን የሚሰጥ ሰው ነው። በሁለተኛ ደረጃ ግን ሆም ብለው ደግሞ ስም ለሚያጠፉ ሰዎች አንድ ሐሳብ አለኝ። ደግሞ ሆም ብለው ማለት ነው። እና አንድ ጥሩ ምሳሌ አለ። ዝሆንና አይጥ ድልድይ እየተሻገሩ ነው አሉ። ድልድዩ የእንጨት ነበርና ነግ ሲል ልክ ድልድዩን እንደጨረሱ አይጥ ማለት ነው ቀብረር ብላ ዝሆን ድልድዩን እኮ አነቃነቅ ነው ማለች አሉ አይጥ። ቲክቶክ ለእሸቱ የሰጠውን እድል ለነሱ ስለሰጣቸው እንደ እሸቱና እሱን ከሚመስሉ ትልልቅ ስራ ለሀገራቸው ከሚሰሩ ኢትዮጵያውያን ጋር እኩል የሆኑ ይመስላቸዋል። መስሏችሁ ነው እንጂ በስራ የተገነባ ከፍታ በወሬ አይናድም። በነገራችን ላይ ወረኞች ያደንቃሉ፣ ሰራተኞች ሰራተኛን ያደንቃሉ፣ የተማሩ ሰዎች የተማረ ሰው ያከብራሉ፣ ለተማረ ሰው እውቅና ይሰጣሉ፣ ለተማረ ሰው ክብር ይሰጣሉ። ሰው ወደ እኩያው ነው የሚያዘነብለው። የሚሰሩ ሰዎች እሸቱን ያከብሩታል። እሸቱን የሚያከብሩት በጣም ትልልቅ ፖዚሽን ያላቸው ሰዎች ሁሉ ናቸው፣ ለማመን በሚከብድ ሁኔታ ማለት ነውና ስለዚህ እንደዚህ አይነት ሰዎች አላማቸው ምንድነው? ታታሪ ሰዎችንና እንደ እሸቱ አይነት ሰዎችን ማስቆም እንደማይችሉ ያውቁታል። ማደናቀፍ ግን ይፈልጋሉ። ለምሳሌ ኃይሌ ገብረስላሴ ማራቶን እየሮጠ እንዳለ አንድ ዘረኛ ፈረንጅ ኃይሌን ቢሰድበው በጥቁረቱ ወይ በሆነ በኢትዮጵያዊነቱ የሆነ መጥፎ ነገር ቢናገረው ኃይሌ ገብረስላሴ ሁለት ምርጫ አለው። አንድ ቆሞ ከዛ ሰውዬ ጋር ሩጫውን አቋርጦ መጣላት፣ እኔን እንዲህ ልትለኝ ፈልገህ ነው ምናምን ብሎ ወንዱ ኢትዮጵያዊ ምናምን ብሎ ከፈረንጁ ጋር መደባደብ እና ሩጫውን መሸነፍ፣ ዋንጫውን ማጣት፣ ድሉን ማጣት። ሁለተኛው አማራጭ ደግሞ ይሄንን ሰውዬ እንዳበደ ውሻ ቆጥሮ አልፎ ሄዶ ሪከርዱን መስበር። ስኬታማ ሰዎች ብዙ ጊዜ የሚመርጡት ይሄኛውን ነው። እንደዚህ አይነት ሰዎችንማ የምንሰማ ከሆነ እኮ ስራ መስራት ራሱ አይቻልም። እንኳን ስራ ያለው ሰው ትምህርት ያለው ሰው እንኳን እነዚህን ሰዎች አይሰማቸውም። ራሱን ማሳደግ የሚፈልግ ሰው እንደዚህ አይነት ጉዳይ ላይ
እንደዚህ አይነት ቦታ ላይ ኢነርጂውን አይጨርስም። እና እኔ በዚህ አጋጣሚ ወንድሞች፣ ወጣቶች ህልም ያላችሁ ራሳችሁ መቀየር የምትፈልጉ ሰዎች ፕሊስ ከአሉሽና ካሉባልታ ራቁ። ጊዜያችሁን ስንት የማናውቀው ነገር አለ አይደል? ወጣቶች ነን። ዓለም እኮ የት ደርሷል? አሁን እኮ የኤአይ ዘመን መጥቷል። ጭራሽ ስራ ገበታ ላይ እንዳንኖር የሚያደርገን ሌላ ተአምር ገብቷል እኮ ዓለም። ያለን እውቀት እኮ በቂ እንዳይሆን የሚያደርግ ዘመን መጥቷል። ለምንድን ነው ሙያችንን ማናሳድገው? ለምንድን ነው እውቀታችንን ማናሳድገው? እነዚህን ሰዎች አንፎሎ አድርጉና አስወግዷቸው። ከዛ ውጭ እሱ ገንዘብ እስካገኙና ፎሎ እስካገኙ ድረስ አያቆሙም። ሌላው በጣም ከባድ ወንጀል ነው ያለ ማስረጃ የሰው ስም ማጥፋት፣ በተለይ በዝነኛ ሰዎች ላይ እጅግ ከባድ ወንጀል ነው። በአሜሪካን ሀገር በርካታ ሚሊዮን ዶላር ነው የሚያስቀጣ ይሄንን ነገር ብትናገር። ዶናልድ ትራምፕ የምታስታውሱ ከሆነ ከኤቢሲ ዋናውን እንግዲህ በአሜሪካን ሀገር ታላቁን ሚዲያ ኤቢሲ ኒውስን ከሰው 15 ሚሊዮን ዶላር ተቀብለዋል። ጋዜጠኛው በተሳሳተ መልኩ ስሜን አጥፍቷል ብለው ማለት ነው። ሚዲያ ላይ ስማቸው እየጠፋ በርካታ ሚሊዮን ዶላር ነው እየከሰሱ የሚቀበሉት። በጣም ከባድ ወንጀል ነው። ኢትዮጵያ ውስጥ አርቲስቶች ግን ለምን ነው የማትከሱት? መክሰስ አለባችሁ ስማችሁ ሲጠፋ። እንደ ኖርማል ሰው አይደለም። የታዋቂ ሰው ስም መጥፋት እንደምን ኖርማል ሰው አይደለም። አንድ ገበሬ ማሳው ቢቃጠል ኖርማል ነው? አንድ ነጋዴ ሱቁ ቢቃጠልበት ኖርማል ነው? የታዋቂ ሰው እኮ እንጀራው ስሙ ነው። ስማችሁ ሲጠፋ ለምንድን ነው የማትከሱት? መልካም ስማችሁ እኮ እየጠፋ እኮ ነው። ያ ስማችሁ እኮ ነው ብራንዲንጉ፣ ብር የሚያመጣው እኮ እሱ እኮ ነው። እኛ ደግሞ እንደ ዜጋ በመጠየቅ የታለ ማስረጃ፣ ምንድን ነው ማስረጃ በማለት የሰለጠነ ዜጋ በመሆን እነዚህን ሰዎች ማስቆም ይገባል ብዬ አምናለሁ። ያለው ነው። እሺ ብዙ ስራዎችን ሰርቷል። በቤተ ክርስቲያን ዙሪያ፣ በገዳማት ብቻ ብዙ ጥሩ ነገሮችን ሰርቷል። ሀቅ ነው። ብቻ እንደዚህ አይነት ነገሮችም ደግሞ ያጋጥማሉ። ስራ ላይ ክስረት ምንም ያጋጥማልና እግዚአብሔር ይርዳክ ነው ማለት የምችለው። እግዚአብሔር አለ፣ ያጋጥማል። እንደዚህ አይነት ነገሮች ብዙ ስራ ሰርታል እና በርታ፣ ብቻ አንተ በርታ። ምን ሆኖ ነው ቁጭ ያለው? ፈርቶ ነው። የዝናብን አምላክ ለማመን ብለው ሁለት ከዛ በኋላ ሁለት ኩራሪት አጋቡና ከዛ በጣም ዘንቦ ቤታቸውን ጠርጎ ወሰደባቸው። እኔ ሳለች ይሰቀ ከዛ በኋላ ቤታቸውን በጣም ጠርጎ ሲወስድባቸው ግን አሁን ይበቃናል ብለው ያረጫርሽልን ክፉዎች ይበቃል። አቤን ታስጨርሰኛለህ? ጸጥ ብለህ አስጨርሰኝ። የኢትዮጵያ ሕዝብ ቶካቲቭ ነው፣ አንዲኬትድ ነው፣ ያልተማረ ነው፣ መሀይም ነው፣ በጣም ባለጌ ነው። ስለዚህ እኔ ደግሞ ሁሉም ሰው ቆንጆ ነኝ ይላል፣ ግን ቆንጆ አይደለም። እኔ ደግሞ ሪል የሆነ ቆንጅና ነው ያለኝ። ስለዚህ ለኢትዮጵያ ሕዝብ አልገባም። እኔ የምገባው ለሌላ ለአውሮፓ ለአሜሪካ እንጂ ለዚህ ኮተታም ሕዝብ ልገባ አልችልም። that's why እስካሁን ቲክቶክ ያልከፈትኩት እና ምንም ነገር ያላደረኩት። ምንም ብትል I don't care, this is reality, okay? በእውነት ተሰማኝ። የምር ፊልም ያደረኩት ምን ትላለች እናተ? ከልጅነት ጀምሮ ልጅን ቫይታሚን ዲ ፀሐይ አሙቁት፣ አደግ ሲል በበር መዝጊያና በመጥረቢያ እንደ ጀርባውን ድቁት የምንለው በምክንያት ነው። እንዲህ አይነት እንከፍ ትውልድ እንዳይፈጠር ብንፈርተን መስሎ ጭራሽ አንኤዱኬትድ እኔ ችግሩ ምን መሰለሽ እኔ እህት፣ እኛ ኢትዮጵያውያን ስንባል ሾገናው ድፍን የሆነ ነገር አይቀላቀልም። ለዛ ነው ኢትዮጵያዊ አህያ አንቀላቅልም፣ ፈረስ አንቀላቅልም፣ አሳማ አንቀላቅልም፣ አንበላም። ለዛ ነው እሺ ቤተሰቦች፣ ለዚህ ነው ህፃናትን ሳማ ላይ
ይሳደባሉ። በርበሬ እጠኑ ጎረቤት ይጣ ምንለው እንዲህ አቃጨርቀውና አፍ ስለሚያጋጥመን ነው። የምትኖሪው ብትወጂም ባትወጂም የግድሽን እዚህ ኢትዮጵያ ውስጥ ነው። አብዛኛው የሀገራችን ህዝብ ኦልሞስት ከ60% በላይ ገበሬ ነው። ለዛ ነው ያንቺ ከርስ ለመሙላት ሲል ነው አን ኢዱኬትድ የሆነው። ያንቺ መማር እንደዚህ ሶሻል ሚዲያ ላይ አውጥቶ ልቃፍ ከመክፈት የበለጠ ምንም ካልሆነ ይቀርብን ነው የሚሻለው። አዎ ትንሽ መጽሐፎችን ገለጥ ብታደርጊ የኢትዮጵያን ታሪክ ብታቂ ምን ያህል እድለኛ እንደሆንሽ ታቂ ነበር። ለነገሩ ምን ጊዜ ኖሮሽ ታነቢያለሽ? ድድብና ቢዚ አድርጎሻል እኮ። ምን እየበላሽ እንደሆነ ባክሽ ንገሪኝ። አይምሮ ድፍን ይሆንሽበትን ትውልዳችን ተመግበው እንዳይበከሉ እንደው ምትበዩ እንኳን ብትነግሪ። ቤተሰቦች በበዓል ምክንያት ስለጠፋው ፎሎ ያላደረጋችሁ ፎሎ ያደረጋችሁ ይህን 1 ሚሊዮን ሊገባ እየተጠጋ ያለን ህዝብ ተቀላቀሉ ብዬ ያው ሰዓቱ አረፈደም። በቃ የውስጤን ስለተናገረልኝ እኔ ምንም አልላትም። ግን አይባልም እንዴ ደሞ ማን ፈቱ ይለ እንዴት ነው ፈረስ ሳይወጣ ታዲያ ሚስቱ ላይ ኧረ በስመ አብ ቅዳሜ ጠዋቱን በሰላም ዋልኩና ምሳዬን ልበላ ገባሁኝ ኩሽና ሽሮ እስኪን ተከተክ ድንገት ቲክቶክ ስከፍት ተስፋ ሪቪው ከተፍ ጥሬ ስጋ በአጋጣሚ የሚበላ ምግብ ቀለል ያለ ሻኛ እንዲህ ራቀኛ መገናኛ ከታናሽ ከታላቅ ከዳዊት ከነብሮ ጋባዥ እንኳን ተፋ ምን ጉድ ነው ዘንድሮ ጥሬ ስጋ አይምሯችን እኮ ታድሎ ወስዶን የማይመልሰን ቦታ የለም መቼ እና በዚህ እስካሁን ተመችቷችሁ እዚህ ድረስ ደርሳችኋል። የቪዲዮ መጨረሻ ማለት ነው። ሰብስክራይብ እንዳረጋችሁኝ ተስፋ አደርጋለሁ። በጣም ነው ማመሰግነው ስለምትከታተሉኝ፣ ሰብስክራይብ ስለምታረጉኝ፣ ላይክ፣ ሼር፣ ኮሜንት ስለምትጽፉ በጣም ነው ማመሰግነው። መወዳችሁ ቀጣይ በተለያዩ ቪዲዮዎች እስከምንገናኝ ትንሿ ነኝ። መልካም ጊዜ ባይ